ላችኋለሁ ሰላማችሁ ይብዛልኝ። ራሳችሁን ጠብቁ። መዳም ቤት የምትሰሩ ቤሩታውን በጣም ኑሮ ተወዷል፣ ዶላር ወጥቷል እና ራሳችሁን ጠብቁ። በዚህ ሀገር እንዳይከፈላችሁ፣ በዚህ ሀገር ብር እምቢ ብላችሁ በቃ ሀገራችሁ ግቡ። የእውነት እኔ በዶላር ስለሚከፍሉኝ ነው እንጂ በዶላር ባይኖር ኖሮ ትቼላቸው ነበር። ሜዳው ያደርግልኛል እኔ የነሱ ብር ማለት ነው። ስለዛ ወገኖቼ ራሳችሁን ጠብቁ እላለሁ። በአሁን ጊዜ በጣም አውጥተውም እየጣሉ ነው ያሉትኝ ማለት ነው። ራሳችሁን ብትጠብቁ ይመረጣል እላለሁኝ ማለት ነው። ሌላ እቀምላችሁ ነገር የለም። ራሳችሁን ጠብቁ። እግዚአብሔር ከሁላችን ጋር ይሁን። ብዙ ልጆች ደግሞ ወጥተው እየቀሩ ነው በመኪና አደጋ፣ በተለያዩ ነገር፣ በተለያዩ መድኃኒት እየወሰዱ ከሀገራቸው በሰላም ወጥተው እንግዲህ ሰው ሀገር ላይ እየሞቱ ነው ያሉትኝ ማለት ነው። ራሳችሁን ጠብቁ ባካችሁ። መኪናም ስትሻገሩ ምንም ስትሉ ርቀቱን እያያችሁ ተሻገሩ። አስፓልት ባካችሁን ራሳችሁን ጠብቁ እላለሁ በዚህ አጋጣሚ። እናም ሳውዲ ላይ ለሚገኙ ወገኖቻችንም እግዚአብሔር አምላክ በሰላም ለሀገራቸው ያብቃቸው። ሌላ የሚባል ነገር የለም። እውነቴን ነው የምላችሁና በጣም ከባድ ነው። ሳውዲ እስር ቤት ያሉ ወገኖቻችን እውነት ፍትህ እንጠይቅላቸው፣ ድምጽ እንሆናቸው። እግዚአብሔር አምላክ በሰላም ለሀገራቸውና በቃችሁ ይበላቸው እላለሁኝ በዚህ አጋጣሚ። እና ያለው ነገር ያሳዝናል፣ ከባድ ነው። ሁሉም ነገር ከባድ ነው እላችኋለሁ። ኑ ወደ ስራዬ ልግባ። ትንሽ እንደዚህ ካጫወትኳችሁ ወደ ስራዬ ልግባ ማለት ነው። ስቆፍር ነበረ እንትን ላይ ማለት ነው። በጣም ይሄ እንደውም ጫካ ሆኖ በጣም ሲያስፈራ እና ስቆፍረው ነበረ በእንትን በዶማ ነው። ፈርቼ እኮ ነው የእውነት እኔ ላሳያችሁ ብዬ እኮ ነው እግዚአብሔርን። እዚህ ጋር ደግሞ ላስቀምጠው። እናሳቅ። አሁን ማታ ነው በቤት አጽድቼ መጥቼ ነው ይሄንን አርጌ የተባልኩት። እነሱ ደግሞ ቁጭ ሲባል አይወዱ። ቁጭ ሲባል ስለማይወዱ አስበው ቁጥር እንትን ስራ ይሰጣቸዋል። እውነት አሁን እኔ ቁጭ ስራ ጨርሼ ቁጭ አልኩኝና ማለት ነው ምሳዬን በልቼ ምን ብዬ ከዛን ሰናይት አሉኝ። አቤት አልኳቸው። ነይና ውሃ ጠጪ፣ ሎሚና ብርቱካኖቹን ውሃ ጠጪ አሉ። ከዛን እሺ ብዬ ወጣኝ። ከዛን በኋላ እነዚህን ሳሮቹን አንሺላቸው አንሺ አሉኝ። የእውነቴን ነው የምላችሁ እና ምን ላርግኝ? ስራ ነው። እምቢ አልላቸው። የእውነት እባብ ካለው ብዬ ፈራውኝ። የእውነት ነው የምላችሁ። ምክንያቱም ያስፈራል። ያስፈራል።
ይሄ ባትንጀን ናቸው አይነኩም። ገና አልጨረስኩም። ዛሬ አልጨርሰውም። ምን አባቱ ዛሬ አልጨርስላችሁም። ዛሬ አልጨርስም። እነዚህ ካነሳውላቸው ምን አለ ሌላ እንደዚህ እስቲ ካሜራ እንጸዳ ትምህርት እንዲሆናችሁ ነው። እንደዚህ ማረገውም ልቀርጽም የተገደድኩት ማለት ነው። እንደው ቤተሰቦቻችን እንዲያዩት ነው የኛ ስራ አረብ ሀገር ውስጥ ማለት ነው። የእውነት ነው የሚለው ለዛ ነው። ይሁት ስራዬ ነው ይሄ። አሁን እቀነጥሳለሁኝ። ሎሚዎች እዚህ ጋር አለ። ጓሮ ይባላል። ጓሮ ነው የሚባለው እኛ ሀገር ጓሮ እንትን ብላለች። ይሄ ደግሞ አያችሁት? እኔ ነኝ የተከልኳት ባትንጀን እኔ ነኝ ግን የተከልኳትኝና እንትን ብላለች። ቆይ አንዴ እቺም 3 ፍሬ በአረብኛ ናና ነው የሚባለው። ይቺኛዋ ማለት ነው እኔ ነኝ የተከልኳትኝ። ግን እንትን አድጋ እንትን ብላለች። ቆርጫቸዋለሁ። አያችሁት? ቆርጫ አሁን በድጋሚ ይወጣል ማለት ነው። ውሃ ላጠጣት አያችሁ እዚህ ጋር አላችኋለሁ። ይሄላችሁ ይሄ ደግሞ የወይራ ዘይት ነው። እንዳለ ገጠር ውስጥ ነው የምሰራው። ሩቅ ነው በጣም። ይሄላችሁ የወይራ ዘይት እናም ይሄላችሁ ውሃ እያጠጣዋት ነው እላችኋለሁ። አሁን ገና እነዚህን ደግሞ አረማ ነው አርማቸዋለሁ፣ አነሳዋለሁ ማለት ነው። እንግዲህ ስራ ቤት አጽድቼ ከጨረስኩ በኋላ እነዚህ ራሱ ያው እንትን እላችኋለሁ። ይሄ እንዳለ የሚነሱ ናቸው። ስራ ነው ይኸውላችሁ። ይኸው ቤታችን ይኸውና ኬት እናት የወይራ እንደዚህ መመታው ማለት ነው። ይሄ በጠርዙ እንዲበጥሳቸው ነው እንትኖቹ ማለት ነው። ብዙ ከባባዶች አሉ እንዲበጥሰው።
አያችሁት? እንዲሰበስብልኝ ነው እየቆጠረ ነው። አያችሁ? እዚህ ጋር በዚህ መትቼው እንደዚህ ሰበሰበልኝ ወደዛ እንደዚህ እዛን እዚህ ጋር አያችሁ ሰብስቦልኛል። በእጄ ከምበጥስ እንደዚህ ይሻላል። እዚህ ጋር እዛ እንቀጥላለን ማለት ነው። አያችሁ እንደዚህ ይበጠሰው ማለት ነው። ወገቤ ይማጁን እጄን ይዩት እና ምንም ይሄ ኑሮ ነው። አሁን ምንድነው ኑሮ ነው ወይ? ወደዛ አይበቃቸው ይበቃላ። እውነት ይበቃቸዋል። እጄን አያችሁትኝ? አሁን ደግሞ ሎሚ እንበጥስ። አያችሁት? እቺ ደግሞ ባትንጄ ናት። ትጠጣ እንደዚህ ሶስት ባትንጄ ነው የቀበርኩትኝ። በሀገራችን ምን እንደሚባል አላውቅም። እዚህ ጋርም እንደዚህ እዛን ደግሞ ይኸውላችሁ እዚህ ጋር ይሄ ብርቱካን ነው ማለት ነው።
እንግዲህ እንደዚህ እየሰራን ነው እንደዚህ እየሰራን ቤተሰቦቻችንን እንለውጣለን። እንደዚህ እየሰራን እውነት የተራቡትን፣ የተጠሙትን፣ የተቸገሩትን እንረዳለን። የእውነት የአረብ ሀገር ሴት ማለት እኔ እንጃ እኔ ለራሷ ሳትኖር ለቤተሰቧ የምትኖር ናትኝና ብቻ አላቅም እኔ ቃላት የለኝም እኔ ለአረብ ሀገር ሴት ለኛ ማለት ነው። እኔ እባብ ብቻ እንዳይወጣ ወይ ጉድ በላ እንደዚህ እያማረትክ እንዳይመጣብኝ ብቻ እውነት አይታጣም መቼም። ከዛ በኋላ እዚህም ሁለተኛም እንደዛው ማለት ነው። ይኸውላችሁ እዚህ ጋር እናረገውና እንዲጠጣ ይደረጋል። አሁን እኮ እንትን ነው ለምን ብቻ አጠጪ እንዳሉኝ አላቅላቸው የእውነት ካሜራ ይታርበ አያችሁት? ከበፊቱ ይሻላል። እዚህ ጋር ጥርግ አደረኩት። ይኸውላችሁ ይሄ በእንትኑ በምንድነው በጣውላው ላዩ ቀረጠፍኩትኝ የመታሁትኝ እግዚአብሔርን ከበፊቱ ይሻላል። ይሄ ደግሞ ጎማ ነው ውሃ የሚቀዳበት። ይሄው ከበፊቱ ይሻላል። ጸዳ አረኩት። ይኸውላችሁ ያው ከበፊቱ ይሻላል። አንስቼለታለሁ ደከመኝ እንዴ ትንሽ ይቀረኛል። የራሳቸው ጉዳይ። ሎሚውን ቀርጥፌዋለሁ። በቃኝ ወደ ቤት ልገባ።